መዝሙር 65 መዝሙረ ዳዊት ምዕራፍ 65 ለረቡ ለዛሬ ያሰብኩላችሁ ከመዝሙረ ዳዊት እንደተለመደው ከማነብላችሁ የየለቱ አንዳንድ መዝሙር እያነበብኩላችሁ ስለሆነ ለዛሬ መዝሙር 65ን በግዕዝ አነብና በአማርኛ ማቀማቃቸውን ሐሳባቸውን ሰጣችኋለሁ። ማስተላለፈው መልእክት ካለ አጠር አድርጌ ለማስተላለፍ ጥረት አደርጋለሁ ለማለት ነው። የተከበራችሁ ውድ ኢትዮጵያውያን በተለያየ ዓለም ዙሪያ የምትገኙ በአገር ውስጥም ከሀገር ውጭ በከተማም ሆነ በገጠር በልዩ ልዩ የሀገራችን ወይም የዓለማችን ሁኔታ ውስጥ በፈታኝ ሁኔታ ውስጥ ሆናችሁ ኑሮን እየተጋፈጣችሁ በአምላካችሁ በእግዚአብሔር ተስፋ ሳትቆጥሩ የምትኖሩ አድናቂያችሁ ነኝ በነገራችን ላይ። ምክንያቱም እግዚአብሔር በየትኛውም ዘመን በየትኛውም ጊዜ በየትኛውም ወቅት ውስጥ ማሳለፍን ይችልበታል። የሚያምንበት የሚተማመንበት ሰው ካገኘው ደግሞ በጣም ነው የሚደሰተው። ስለ ርብቃ ስለ የማነው ባሏ ይስሐቅ አይደለ አብርሃም ሎሌውን ልኮ ስለ አብርሃም ስለ ሎሌው እምነት ማለት ሚስት ፈልግለት ተብሎ የተላከው ሰራተኛው የሚገርም ሰራተኛ ነው በእውነት። የአብርሃምና ይስሐቅና ርብቃ ራሱ ሲገናኙ አይተዋወቁም። በጣም የሚገርም መልኩ ነው የተቀራረቡት። በ40 ዓመቱ ነው ርብቃን ያገኛት፣ ግን 20 ዓመት ልጅ ለመውለድ ጠብቋል ይላል በኦሪት ዘፍጥረት ምዕራፍ 25 አካባቢ የተጻፈልን የሚገርም ታሪክ ማለት ነው። በ40 ዓመቱ አግብቷት በ60 ዓመቱ ነው ልጅ የወለደው። 20 ዓመት ለምን ጠበቀ የሚለውን ቅዱስ ዮሐንስ አፈወርቅ የሚገርም ትንታኔ ይሰጥበታል። እና ይስሐቅም ልክ እንደ አባቱ ንጹህ ነበር በሕይወቱ። በጣም የሚገርም ክብር ያለው ስራ ያለው ኃላፊነት የሚሰማው በተጠቃ በተጎዳ ቁጥር ማይነጫንጭ ማይበሳጭ ማይታክት ማይሰለች ነው። እና ቅዱስ ዮሐንስ አፈወርቅ ናናንያ ናዛሪያን ሐዋርያትን እየጠቀሰ በተለያየ ወቅት የሚገጥመንን ችግር እንድንጋፈጥ የሚገርም መልእክት ያስተላልፍበታል። ለማንኛውም ወደዛ ከቻልኩኝ መጨረሻ አካባቢ ሐሳብ ሰጣችኋለሁ። ዛሬ ወደ ተለመደው ርዕሳችን መዝሙረ ዳዊት 65ን በግዕዝ ወደ ማንበቡ እንግባ። መቼም እንደምታውቁት ለማስታወስ ያህል የብቡ ለእግዚአብሔር በኩሉ ምድር መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ እንደሚባለው የቄስ ትምህርት ማለት ነው። ወይም የብቡ ለእግዚአብሔር በኩሉ ምድር እያል አሁሂሃሄህሆ አኡኢአኤኦ በቡገጉ አቦጊዳ እያል ሀለሃመ እንደምንቆጥረው ያለ ዜማ ያለ ይሄ ቆጠራ ይባላል ማለት ነው። ቆጠራ እያንዳንዱ ፊደል እያነሳን ነው። የብቡ ለእግዚ የሆነች ዜማ ነገር ደግሞ ጨምረንለታል አይደል? የብቡ ለእግዚአብሔር በኩሉ ምድር ወዘምሩ ለስሙ። ይሄ ደግሞ እያንዳንዷን ፊደል እየረገጥን ያው ቆጠራ ሆኖ ግን ማጋዝ ይባላል። እየቆጠርን ግን ዜማ አለው። መልእክተ ዮሐንስ እንደምንለው ከሆነ ደግሞ የብቡ ለእግዚአብሔር በኩሉ ምድር ወዘምሩ። ይሄ በውርድ ንባብ ይባላል። የብቡ ለእግዚአብሔር በኩሉ ምድር ወዘምሩ ለስሙ ሀቡ አኮቴተ ለስብሐቲሁ እያለ ደግሞ በቁም ንባብ የሚባለው የግዕዝ አነባበብ ይነበባል። ይሄ ታዲያ ውድ ቅዳሴ በየዕለቱ የሚቀደሰው ቅዳሴ ላይ ምስባክ የሚወጣው ከዚህ ላይ በዜማ ነው። ዜማ ደግሞ አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ሰፊ ሀብት አላት። ምን ማለት ነው ሀብት አላት ማለት? ድሃ አይደለህም፣ ድሃ አይደለሽም፣ ደስተኛ ሁኚ በአምላክሽ፣ በአምላክ ተማመን። እግዚአብሔር ድሃ መካን ባዶ ጭንጋፍ ምናምንቲ አድርጎ አልፈጠረህም አልፈጠረሽም። አለግ ጸጋ መጠቀም ስላልቻልክ መመንዘር ስላልቻልሽ ነው እንጂ አለን ማለት ነው። እንድንመነዝረው እንድንጠቀምበት ደግሞ የቻልነውን ያህል ጥረት ማድረግ አለብን። እኔ እንደ አቅሜ ይችን የመዝሙረ ዳዊት አንድ ምዕራፍ በቀን እንድታስታውሱ እኔም እንዳስታውስ በእናንተ ምክንያት እያደረግኩ ዩቲዩብን ለበጎ እንጠቀምበታለን ወደሚለው ሀሳብ ነኝ። ስለዚህ ወደ ቀደመው ንባብ ልግባ። የብቡ ለእግዚአብሔር በኩሉ ምድር ወዘምሩ ለስሙ ሀቡ አኮቴተ ለስብሐቲሁ በልዎ ለእግዚአብሔር ግሩም ግብርከ
በልዎ ለእግዚአብሔር ግሩም ግብርከ የሚል መዝሙር አለ። እንዘ ብዙ ኃይልከ ሐሰውከ ጸላእትከ ኮላ ምድር ትሰግድ ወትገኒ ለከ ወትዜምር ለስምከ ልዑል ንዑ ትርአዩ ግብሮ ለእግዚአብሔር ግሩም ምክሩ እምጓለ እመሕያው ዘይሬስያ ለባሕር የብሰ ወበተከዚ ያሃልፉ በእግር ወበህየ ንትፌሳ ህቡረ ዘይኮንን በኃይሉ ዘለዓለም ወአዕይንቲሆኒ ሀበ አሕዛብ ይኔጽራ እለተአምሩ ይተአብዩ ርእሰክሙ ባርክዎ አሕዛብ ለአምላክነ ወአጽሙ ቃለ ስብሐቲሁ ዘአንበራ ለነፍስየ ውስተ ሕይወት ወኢሁቦን ሁከተ ለእገርየ እስመ አመከርከነ እግዚኦ ወፈተንከነ ከመ ይፈትንዎ ለብሩር ወአብአከነ ውስተ መስገርት ወአምጽአከ ሕማመ ቅድሜነ ወአጽአንከ ሰብአ ዲበ አርእስቲነ አህለፍከነ ማእከለ እሳት ወማይ ወአውጽአከነ ውስተ ዕረፍት እበውእ ቤተከ ምስለ መባየ ወእውህብ ብፅዓትየ ዘነበብኩ በአፉየ ዘእቤ በከናፍርየ አመ ምንዳቤየ መስዋዕተ ንጹሐ ዘአልቦ ነውር አበውእ ለከ ዕጣነ አበውእ ነው ያለኛው መምህር ቄሱ። አበውእ ለከ ዕጣነ ምስለ ሐራጊት እሰውእ ለከ አልህምተ ወአጣሌ ንዑ ስምዑኒ ወእንግርክሙ ኩልክሙ ለትፈርህዎ ለእግዚአብሔር መጠነ ገብረ ላቲ ለነፍስየ ዘጸራኩ ሀቤሁ በአፉየ ወከላኩ በልሳንየ እስመ አመፃ የሬኢ ውስተ ልብየ ኢይሰምዐኒ እግዚአብሔር ወበእንተዝ ሰምዐኒ እግዚአብሔር ወአጽምዐኒ ቃለ ስእለትየ ይትባረክ እግዚአብሔር ዘኢከልዐኒ ጸሎትየ ወያርሐቀ ሳህሎ እምኔየ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። ከሰማነው ከቅዱስ ዳዊት ጸሎት፣ ልመና፣ ምልጃ፣ በረከት፣ ረድኤት እግዚአብሔር አምላካችን ያሳትፈን። ልዑል ራስ ካሳ ኃይሉ ምን ይላሉ? ትርጉሙን ባታውቁት እንኳን ዝም ብላችሁ ዘምሩት። ውዳሴ ማርያም ዳዊትም አስቀድሱ። ለምን? አይነ ስውር ዱላ ይዞ መንገዱን ጋጋጋጋጋ እየገጨ ሲሄድ በፊቱ ያሉ ከይሴዎች፣ አውሬዎች፣ እባቦች ምናምን ደንግጠው ከዱላውና መሬቱ ሲጋጭ ጓጓጓጓ ሲል ጣጣጣጣጣ እያለ ሲሄድ አይነ ስውር እንደዚያ የሚል እንደዚህ እያመታ ሲሄድ በፊቱ ያሉ እባቦች፣ ጊንጦች፣ ክፉ አውራዊት ምናምን ካሉ ጥርቅ እያሉ ይሄዱለታል። አይነ ስውር አያይም። ግን እባቦቹ ከይሲዎቹ የዱላውንና የመሬቱን ሲጋጭ በሚፈጥረው ድምፅ ደንግጠው ይወጣሉ። ሰይጣንም ያውቋል የምትዘምሩትን መዝሙር፣ የምትጸልዩትን ጸሎት። እናንተ ብቃት ባይኖራችሁ፣ እናንተ ንጽህና ባይኖራችሁ፣ እናንተ ቅድስና ባይኖራችሁ፣ ሰይጣንን የሚያስበረግግ ችሎታ ባይኖራችሁ የሚዘመሩት ዝማሬዎች፣ የምትደግሙት ዳዊት፣ የምታነቡት መጽሐፍ ቅዱስ ሰይጣን የሚጸየፈው፣ የሚጠላው፣ የሚፈራው፣ የሚደነግጠው የእግዚአብሔር ዱላ ነው። ብዙም ባይፈሰሰበት ከእግዚአብሔር በረከት የተገኘበት ነው። ስለዚህ ዝም ብላችሁ ትርጉም እንኳን ባይገባችሁ ድገሙት። እንደ ኢትዮጵያዊ ጃንደረባ የምታነበውን ታስተውለዋለህ ሲባል የሚመራኝ ሳይኖር እንዴት ይቻለኛል አለ። ግን የሚመራኝም ባይኖር አቆማለሁ ግን አላለ። እያነበበ ሄደ እንጂ አይደል ኢትዮጵያን። ስለዚህ እኛም እናንብብ ለማለት ነው። ቆንጆ መልእክቶች አሉ። እስቲ የብቡ ለእግዚአብሔር በኩሉ ምድር፣ በምድሩ ሁሉ ያላችሁ እግዚአብሔርን አመስግኑት። ወዘምሩ ለስሙ ዘምሩ። ሀቡ አኮቴተ ለስብሐቲሁ፣ ምስጋና አቅርቡለት። በልዎ ለእግዚአብሔር ግሩም ግብርከ፣ እግዚአብሔርን ስራ ግሩም ድንቅ ነው በሉት። እንዘ ብዙሃ ኃይልከ ሐሰውከ ጸላእትከ፣ ኃይልህ ብዙ ሲሆን ጠላቶች የተነሱበት። ኩላ ምድር ትሰግድ ወትገኒ ለከ፣ ነገር ግን ምድሩ ሁሉ ጎንበስ ብላ ትሰግድልሃለች፣ ትገዛላለች። ወትዘምር ለስምከ ልዑል፣ ለስምህም ትዘምራለች። ኑ ትርአዩ ግብሮ ለእግዚአብሔር፣ የእግዚአብሔርን ድንቅ ስራ ታዩ ዘንድ ኑ። ግሩም ምክሩ እምጓለ እመሕያው፣ ከሰው ልጆች ይልቅ ምክሩ ግሩም ነው። ዘይሬስያ ለባሕር የብሰ፣ ባህርን ውሃ የሞላባት ባህርን ደረቅ ያረጋታል። ወበተከዚ ያሃልፉ በእግር፣ በእግራቸውም ባህሩን ከፍሎ ያሳልፋቸዋል። ወበህየ ንትፌሳ ህቡረ፣ በዚህም እኛ ደስ ይለናል። ዘይኮንን በኃይሉ ዘለዓለም፣ በኃይሉ ለዘላለም ሁሉ ላይ ይፈርዳል። ወአዕይንቲሁኒ ሀበ አሕዛብ ይኔጽራ፣ አይኖቹም
አሕዛብን በሙሉ ይመለከታሉ። እለተአምሩ ኢተአብዩ ርእሰክሙ አታማርሩ፣ ራሳችሁን ከፍ ከፍ አታድርጉ። ባርክዎ አሕዛብ ለማ ቆይ ይቅርታ የሚሰራው ነገር ምን ቀረው? ባርክዎ አሕዛብ ለአምላክነ እግዚአብሔርን አመስግኑት። ይቅርታ ዋጽሙ ቃለ ስብሐቲሁ ምስጋናውንም አውሩ። ዛንበረ አለ ነፍሴ ውስተ ሕይወት በሕይወቴ ውስጥ ነፍስ ዛንበረ አለ ነፍሴ ውስተ ሕይወት በሕይወቴ ውስጥ ዛንበረ አለ ነፍሴ ውስተ ሕይወት ወይሁቦን ሁከተ ለእገርየ ለእግሮቼ እንዳይሰናከሉ ያደረገኝ። እስመ አመከርከነ እግዚኦ አቤቱ መከርከን ተስፋም እናደርግሃለን። ወፈተንከ ከመ ይፈትንዎ ለብሩር ወርቅን እንደምትፈትን ፈተንከን። ወአባከነ ውስተ መስገርት በመሰላል በመሸጋገሪያ ላይ አወጣህን። ወአምጽአከ ሕማመ ቅድሜነ በፊታችን ሕማም አመጣህብን። ወአጽአንከ ሰብአ ዲበ አርእስቲነ በላያችንም ላይ ተጫንከን። አህለፍከነ ማእከለ እሳት ወማይ በእሳትና በውሃ መካከል አሳለፍከን። ወአውጽአከነ ውስተ ዕረፍት ወደ ዕረፍት ማወጣህን። በው ቤተከ ምስለ መባየ አቤቱ ስጦታዬን ይዤ ወደ ቤት እገባለሁ። ወሁ ብጽዓት የዘነበብኩ በአፌ ያሰብኩትን ስጦታዬን መባዬን ዝማሬን ምስጋናዬን አቀርብልሃለሁ። ዘቤ በከናፍሬ አመምንዳቤ ከልመናዬ ካለችኝ ላይ አቀርብ እንዲህም እላለሁ። መስዋዕተ ንጹሐ ዘአልቦ ነውር የመስዋዕትክ ነውር የሌለበት ንጹህ ነው። እበው ለከ ዕጣነ ምስለ ሐራጊት እሰው ለከ አልህምተ ወአጣሪ ካለኝ አመጣለሁ። ኑ ስምዑኒ ወንግርክሙ ደሞኑና ልጆቼ ልንገራችሁ። እስቲ ኩልክሙ ለትፈርው እግዚአብሔርን የምትፈሩት ሁሉ ኑና ልንገራችሁ። መጠነ ገብረ ላቲ ለነፍሴ እግዚአብሔር ያደረገላትን ይህን ብዙ ነገር ልንገራችሁ። ዘጸራኩ ሀቤሁ በአፉየ ወደ እርሱ በአፌ ተጣራው። ወከላኩ በልሳኔ አንደበቴንም ከለከልኩት። እስመ አመጻይሬ ውስተ በልቤ ክፋት ታይቶብኛልና። ኢይሰማዓኒ እግዚአብሔር የልቤን ጠማማነት ስላየ እግዚአብሔር አልሰማኝም። ወበእንተ ዝሰምዓኒ እግዚአብሔር ስለዚህ እግዚአብሔር ግን ሰማኝ። ወአጽምዓኒ ቃለ ስእለትየ ልመናዬንም ደግሞ አደመጠ ከልብ ስንበረከክ። ይትባረክ እግዚአብሔር ዘኢከልአኒ ጸሎትየ ጸሎቴን ያልከለከለ ወያርሐቀ ሳሎምኔ ምሕረቱን ከኔ ያላራቀ ጸሎቴን ያልከለከለኝ ቸርነቱን ያደረገልኝ እግዚአብሔር አምላካችን ይመስገን ይላል። ምስጋና ለአብ ለወልድ ለመንፈስ ቅዱስ ወይም በግዕዙ ስብሐት ለአብ ወወልድ ለመንፈስ ቅዱስ ለዓለም ወለዓለመ ዓለም በሚል መልኩ ይደመድመዋል። እንደነገርኳችሁ ሳላስበው ደቂቃው ሄደ። ርብቃ የምትገርም ሴት ነች። በእውነት ድንግል ማርያምን እንዴት እንደምትመስላት በሚገርም መልኩ ቅዱስ ዮሐንስ አፈወርቅ ተርኳል። ዞሮ ቅዱስ ዳዊት መዝሙሩን ምን ደግሞ ምንድነው ቅዱስ ለመሆን ነው። ቅዱስ ለመሆን አልንገደድም፣ ግን በረከት እናገኝበታለን። እያንዳንዳችን በያለንበት ህይወት የተፈጠርነው ለደስታ ነው። መብላት አልተከለከልንም፣ መጠጣት አልተከለከልንም፣ መልበስ አልተከለከልንም፣ መተኛት አልተከለከልንም፣ መስራት አልተከለከልንም፣ ማፍቀር አልተከለከልንም፣ ልጅ መውለድ አልተከለከልንም፣ መኪና መንዳት፣ ሀብታም መሆን አልተከለከልንም፣ ባለስልጣን መሆን አልተከለከልንም። እግዚአብሔር የፈጠረን ሊያስደስተን እንጂ ሊያሸማቀቀን አይደለም። ነገር ግን እግዚአብሔር ክፋትን ብቻ ይጸየፋል። በእያንዳንዳችን ህይወት ውስጥ በምንሄድበት ሀገር እንቅስቃሴ ባለንበት ቦታ ሁሉ የሚጸየፈው እግዚአብሔር አንድ ነገር ብቻ ነው፣ ክፋትና ርኩሰት። ከክፎች ጋር እግዚአብሔር ምንም አይነት ስራ የለውም። ስለዚህ ቅኖች ብንሆን በየአቅማችን ሁላችንም በየተሰማራንበት አንዳንድ ነገር ብናደርግ እግዚአብሔር ይሰማናል ለማለት ነው። መልካም ጊዜ ይሁንላችሁ። ይመቻችኋል።